አሰላሙ አለይኩም ወራህመቱላህ ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እነኚህን ሶስት ነገራቶችን ጥቅማቸውንና እንዴት ማስተካከል እንደምንችል ነው። አዲስ የዩቱብ ቻናል ከከፈት የግድ እነኚህ ነገራቶች መብራት አለባቸው። የመጀመሪያው ይችኛዋ በራሷ ጊዜ በርታ ነው የምትመጣው። እኔ ቻናሉን ክሬት ስናደርገው በራሷ ጊዜ ትበራለች። ሁለተኛ አይቷቺ በስልክ ቁጥር ነው ቬሪፋይ ስናደርግ በስልክ ቁጥር ቬሪፋይ ስናደርግ የሁለተኛ አይቷ ትበራለች። ሴቲንጎች የዩቲዩብ ሴቲንጎች ናቸው፣ ወሳኝ የሆኑ ሴቲንጎች ናቸው። ጥቅማቸው ምንድነው? ሁለተኛው 15 ደቂቃ የሆነ ቪዲዮ ከ15 ደቂቃ በላይ የሆነ ቪዲዮ በቻናላችን ላይ እንደ አፕሎድ እንድናደርግ ነው የምትጠቅመን። ሌላኛው ደግሞ ታምብኔል ለመጠቀም ታምብኔል ማለት ምስል ፎቶ ማለት ነው። አሁን እኔ ከላይ የለጠፍኩት ሴቲንጎች ምናምን ብዬ እንዲቀብ ለብሼ የለጠፍኩት ፎቶ አለ አይደለ? ታምብኔል ማለት እሱ ነው። እንደሱ አይነት ታምብኔል ለመጠቀም ሁለተኛ አይቷ መብራት አለባት። ሌላኛው ደግሞ ላይቭ ስትሪም ለመግባት አሁን ብዙ ጊዜ 50 ሰብስክራይብ ይጠይቃል። ላይቭ ስትሪም ለመግባት 50 ሰብስክራይብ ጠይቅና 50 ሰብስክራይብ ከገባም በኋላ ላይቭ ስትሪም አልከፈተልንም ብለን የምንል እህቶች አለንና ይህ ማለት መጀመሪያ በስልክ ቁጥርም ቬሪፋይ ስናደርግ ነው ላይቭ ስትሪም የሚገባልን። 50 ሰብስክራይብ መግባታችን ብቻ ሳይሆን በስልክ ቁጥሩ ቬሪፋይ ማድረግ አለብን። ሌላኛው ደግሞ የመጨረሻ አይቷ ሶስተኛ አይቷ ናት። እቺ ማለት ነው እቺኛዋ እቺኛዋ በመታወቂያ ነው። በራሱም ጊዜ ይከፍታል። ብቻ በመታወቂያ ወይ ደግሞ በፊት አሻራ ቬሪፋይ ማድረግ እንችላለን። እኔ ኮንትራት ቤት ነው ያለሁት፣ ማለትም ፓስፖርት እጄ ላይ አልነበረም። በፊት አሻራ ልክ እንደ ፕላትፎርሞች እንደ ፖፕ ምናምን ፕላትፎርሞች ላይ የፊት አሻራ ስንሰጥ እንጠቀመው የለ ልክ እንደዛ አድርገን መታወቂያ ባይኖረንም ፓስፖርት እጃችን ላይ ባይኖርም በፊት አሻራ ሶስተኛ አይቷን ማብራት እንችላለን ማለት ነው። ጥቅሟ ደግሞ ምንድነው? ቻናላችን ማለትም ኢሜላችን ጠንካራ እንዲሆን የኛን ኢሜል ማንም ሀክ እንዳያደርገው ትጠቅመናለች። ያው ለቻናላችን ጥንካሬ ሶስተኛ እኔ ግን በፊት አሻራ በጣም ቀላል ነው፣ መታወቂያ ከሌላችሁ ማለት ነው። እና ቤተሰብ እነኚህ ሶስት ነገራቶች ቻናል ከከፈታችሁ በኋላ እንትን ውስጥ ገብታችሁ ክሮም ውስጥ ገብታችሁ አብሯቸው አስተካክሏቸው። ቻናሌን ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። አዲስ ነኝ እና ብዙ ትምህርቶችን አቀርባለሁ እንደዚህ አጫጭር የሆኑ። አመሰግናለሁ እስከዚህ ድረስ ተከታተላችሁ።